ሰላም ውድ የዩቲዩብ ቤተሰቦቻችን ባላችሁበት ሰላማችሁ ይብዛ። እንደተለመደው በአዲስ ፕሮግራም ወደ እናንተ ከች ብለናል። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በማስቀመጥ እንድታበረታቱኝ ስል ዛሬ ይዤላችሁ ወደ መጣሁት ፕሮግራም እገባለሁ። ዛሬ ይዘንላችሁ የመጣነው ፕሮግራም ቦታው እንደምታዩት በጣም ጫካ ነው፣ አስፈሪ ነው፣ የሰው እንቅስቃሴም የሌለበት ሲሆን በተደጋጋሚ እዚህ ቦታ ላይ ሴት እህቶቻችን በመድኃኒት ደንዝዘው ፈዘው ብዙ ጥቃት እየደረሰባቸው እንደሆነ በውስጥ መስመር አንድ ወንድማችን ጥቆማ ሰጥቶናል። እኛም ደከመን ሰለቸን ሳንል ለሳምንት ያህል ክትትል አድርገናል። ዛሬም ያለውን ነገር እስቲ የሚመጣም ሰው ካለ ተጋፍጠን ያለውን ነገር ወደሚመለከተው አካል ምንወስድ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እሺ ያው ውድ ቤተሰቦቻችን ያለውን ነገር እንደነገርኳችሁ ነው። አሁን ሄደን በድብቅ ያው እንደተለመደው ከዚህ በፊት እንደምናደርገው ካሜራ አስቀምጠን ከሚመቸን እኛን በማያዩበት መንገድ ካሜራ አስቀምጠን ያለውን ነገር በቅርብ ርቀት የምንከታተል ይሆናል። አብራችሁን ተከተሉ። ቦታው ያው እንደምታዩት በጣም አስፈሪ ነው፣ ለእንቅስቃሴ ራሱ የሚከብድ ነው። ግን እነሱ ምን ያህል ቢለምዱት ነው። ይሄንን ቁልቁለት ነው፣ የሚጥል ነገር አለው። ቀስ እያል ካሜራማን ሪስክ አለው ቦታው፣ ለደህንነትም አስቸጋሪ ነው፣ የሰውም እንቅስቃሴ ስለሌለ እና ከባድ ነው። ብቻ ያው ከካሜራ ጀርባ ብዙ ወንድሞች ስላሉ ያው እነሱ ያግዙኛል በሚል ነው። እኔም ለብቻ የሚደፈር አይነት ቦታ አይደለም። በዚህ ሳምንት በተደጋጋሚ የመጣን ብዙ ክትትሎችን ብናደርግም ልናገኝ አልቻልንም። ሆኖም በተደጋጋሚ እንደዚህ አይነት ነገሮች እዚህ የተፈጠሩ እንደሆነና ሴት እህቶቻችን ላይ ከባባድ ጥቃት እየደረሰ እንደሆነ ተነግሮናል። ያንን ነገር በማጋለጥ እኛም የዜግነት የወንድማዊነት ድርሻችንን ለመወጣት ነው የመጣነው። ራሳችንን አደጋ ላይ ጥለን እነሱ እኛም ማየት ስለሌለባቸው እኛ እነሱን ማየት በምንችልበት ቦታ ሆነን ካሜራ አስቀምጠን ነው ያለውን ነገር የምንከታተለው። ውድ ቤተሰቦቻችን ገደላማ ነው፣ ጫካ ነው፣ እሾህ አለው። በእንደዚህ አይነት ሁኔታ የሰው ልጅ እንዴት ሴት እህቶቻችን ላይ መጨከን እንደሚችል ባናቅም እንግዲህ ያው ከዘመኑ ጋር ምንም ማድረግ አይቻልም። ያው ዘመኑም እየከፋ ነው። ሰው ላይ ጨክኗል። በጣም ተጨካክኖ ነው ያለው ይመስለኛል። ከዚህ አንግል ወደዛ መውሰድ እንችላለን። እኛንም ያዩናል ብዬ አላስብም። ብቻ ከባድ ነው ያለው ነገር። እንዴት አድርገው እንደሚያወርዳቸው ራሱ አናቅም። በዚህ ይሄን በሚያክል ገደል እስቲ ቢያንስ ከዚች አካባቢ ብንወስድ ሙሉ ለሙሉ ያለውን ነገር ማየት እንችላለን፣ መቆጣጠር እንችላለን። ለኛ ለአይን እይታም አሪፍ ነው ብዬ አስባለሁ። እዛ ውጪ ያው እኛ የምንወርድበት መንገድ ይኖራል። ብቻ ከባድ ነው። ቦታውን በደንብ እስቲ እና አንተ የሚመች መልኩ መውሰድ ትችላለህ ካሜራማን። እየጠበቅናቸው ነው አሁን። እስቲ ሰዓቱም የሰው እንቅስቃሴ የለም፣ ጫካ ነው ቦታው፣ አስፈሪ ነው በጣም። እንደዚህ ነው ብለን የምንገልጸው አይነት ቦታ አይደለም። ድንጋያማ ነው፣ እሾሃማ ነው። ወንድ ልጅ ብቻውን ራሱ ለመምጣት የሚፈራበት አይነት ቦታ ነው። ነገር ግን እነሱ በጨለማ ሁሉ ብዙ ነገር እንደሚሰሩ ነው የደረሰን። 2-3 ለመምጣት ሞክረናል በጨለማም፣ ግን እንዳጋጣሚ ሆኖ አልተገናኘንም። ያው ኢንፎርሜሽንም ደርሷቸው ሊሆን ይችላል፣ እጃቸው ረጅም ስለሆነ። ያንን ነገር እንግዲህ ተቋቁመን ነው ለእናንተ ውድ ቤተሰቦቻችን ሪስክ ላይ ወድቀን ሴት እህቶቻችንን እየታደግን ያለ ነው። እና ብዙም የሰው እንቅስቃሴ የለም። ያው ቀጥታ መቅረጽ ስላለብን ያው ካልመጡም በድጋሚ ነገ ምንከታተል ይሆናል። ግን አጋጣሚ ከመጡ ያው በካሜራ እይታ ውስጥ እንዲሆኑ በማለት ነው እንደዚህ ቀን ከሌት ወደ ላይ ወርታች እያለን ራሳችንን ደከመን ሰለቸን ሳንል ክትትላችንን የቀጠልነው። ምክንያቱም አንድ ግብ ላይ መድረስ አለብን የለፋንበትን። ለዛ ቢያንስ
አንድ እህትን ከታደግን ወይ አንድ ወንድምን ከታደግን ለኛ ትልቅ ነገር ነው፣ ትንሽ የሚባል አይደለም። ያንን አስመልክቶ ነው እንትን ያልነው እና ካሜራውን ከዚህ አካባቢ ያስቀምጥና የሚመጣም ሰው ካለ ያው እንቅስቃሴውን መውሰድ እንችላለን። የሆነ እንቅስቃሴ ይታየኛል ይመስለኛል። ሴትና ወንድ እየመጡ ነው። ውድ ቤተሰቦቻችን እንደምታዩት ነው። ይሄው ልጁ እንግዲህ ጽደት ያለ ልጅ ነው። ባለባበስም እንደዚህ አይነት ነገር ያደርጋል ብሎ የሚጠረጥርም ሰው የለም። ይሄው ልጅቱ ፍዝዝ ብላለች። ምንም የምታውቀው ነገር ያለ አይመስለንም። ውድ ቤተሰቦቻችን ይሄው በስተመጨረሻም አገኘናቸው። ይሄው ልጅቱ ምንም እሱ የሚያደርጋትን ነገር ነው በቃ ሲጎትታት ዝም ብላ ነው የምትመጣው። ውድ ቤተሰቦቻችን ይሄው ሰው ቼክ ያደረገ ነው እሱ። ዞር ዞር እያለ እያየ ነው። እሱ ይሄው እኛን እንዳያየን ካሜራማን ወደኋላ ይሄው እሷ ምንም የምታውቀው ነገር የለም። እንደሚያደርጋት ነው የምትሆነው። ውድ ቤተሰቦቻችን በጣም ያሳዝናል። በዚህ ልክ ሴት እህቶቻችን ላይ መጨከን በጣም የሚያስጠላ ነገር ነው። ይሄው እየመጡ ነው። ቆይ ጫካ ደብቆ የተወሰነ ሸፍኑናል። እኛ እነሱን ከምንወስደው አንግል ለመውሰድ እንሞክራለን። የተንቀሳቀስንም ቢሆን እይታ ውስጥ በማንገባበት መልኩ ካሜራማን እንዳያዩ ቀስ እያልክ እያለፉ ነው። ልጅቱ ምንም የምታውቀው ነገር የለም። ውድ ቤተሰቦቻችን እኛ የተንቀሳቀስን ያለውን ነገር ከብዙ አንግል ለመውሰድ እየሞከርን ነው። የተወሰነ ለመረጃ እንዲሆን የተወሰነ ቪዲዮ እንውሰድና የሚያስጨንቃት አይነት ነገር ከሆነ እኔ ሩጬ መገባ ይሆናል። ቀስ ብላ ከዛ በኩል ከዛ በደንብ እንዲታይ እኛ እንዳያዩ በዛ በኩል ቀስ ብላ ቆይ ልሂድላት ቆይ ለመረጃ እንዲሆን ቆይ ልሂድላት
ማይኩን ተረጋጊ፣ ችግር የለውም። እኛ ነን፣ ምንም አላደረገሽማ። አልነካሽማ። እንዴት እንደምጣሽ ታውቂያለሽ? እዚህ የት ነው የተገናኛችሁት? መንገድ ላይ ነው ያዘኝ። ማርያም አይዞሽ፣ እሺ፣ አትደንግጪ፣ ችግር የለውም። ተረጋጊ፣ ችግር የለውም። አንተ በሞተር አመለጠኝ አይደል? ሰላም ሰላም፣ ወደ ዩቲዩብ ቤተሰቦቻችን ባላችሁበት ሰላማችሁ ይብዛ። ፕሮግራማችንን የተከታተላችሁትን ይመስል ነበር። የነበረው ሁኔታ በጣም ከባድ ነበር። ከልጁ ጋር ስንሯሯጥ ነበር። ልጁም በመድኃኒት አስነክቷት ምንም የምታውቀው ነገር እንዳልነበረ ነበር ልጅቱ ስትነግረኝ የነበረው ከካሜራ ጀርባ። ሆኖም እኛም የልጁን አድራሻ በቀጣይ ፕሮግራም ተከታትለን ያለውን ነገር እሱን ወደሚመለከተው አካል የምናቀርብበትን ሂደት ወደ እናንተ የምናቀርብ ይሆናል። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በማስቀመጥ እንድታበረታቱኝ ስል የዛሬውን ፕሮግራም በዚህ እቋጫለሁ። እስከ ሳምንት፣ መልካም ቆይታ።